ሰራተኛ የነበረች የምትሰራ ሴት ሰዎቹ ወደ ሩቅ አገር ሊሄዱ ሲሉ ንብረታቸውን ለሰው ግማሹን እየሸጡ ማረግ ጀመሩ እና ለብዙ አመት እዚህ ቤት ላይ በታማኝነት ስላገለገልኳቸው በቃ የከበረ ነገር ያደርጉልኛል አለች በልቦ። ይሄንን ብላ እየጠበቀች ለሁሉም ቤታቸውን የሆነ ነገር ምናምን ሲሰጡ እሷን ዝም አሏት እና ሁሉም ተሰጥቶ አልቋል። ለኔ አይሰጡኝም እያለች መጨረሻ ላይ አንስተው ያቺ የቤቱ ባለቤት መጽሐፍ ቅዱስ ሰጠቻት። ስትሰጣት የመጨረሻ ከፍቷት ተናዳ ሄዳ ቤት ውስጥ ነው የወረወረችው ያን መጽሐፍ ቅዱስ እና ከባሏ ጋር በድህነት ረጅም ጊዜ ይኖሩ ነበር እና ያቺ ያንን ቤት ሸጠው ሄዱት ሰዎች ያቺ ሴትዮዋ ተመለሰች ወደዛ ሀገር እና ሁሉንም እየጠየቀች እሷን ያለችበት ቦታ ፈልጋ እንዴት በድህነት እስካሁን ትኖር ያለሽ ስትላት እንደዚህ ያለቻት፣ ምን ንብረትሽን ለሁሉ ሰተሽ እኔ እንደዛ አገልግዬሽ ለኔ የከበረው ልትሰጪ ሲገባሽ ለሁሉም በትነሽ እንዴት በድህነት ትኖር ያለሽ ትያኛለሽ እንዴ አለቻት። የሰጠውሽስ መጽሐፍ ቅዱስ ያው ቁጭ ብሏል አምጪ ውስጥ ያለቻት አቧራ የጠገበ መጽሐፍ ቅዱስ አምጥታ ሰጠቻት። አቧራውን አራገፈችና የመጀመሪያውን ፔጅ ስትገልጠው 10 ሚሊዮን ብር ቼክ ነበረው ውስጥ። አልከፈትሽውም ለዛ ነው ያልኖርሽበት አለቻት። ህይወታችሁን የሚቀይር ትሩዝ እዚህ ውስጥ ነው ያለው። ከጌታ ጋር ብረታችሁን የሚጨምር ኃይል ያለው እዚህ ውስጥ ነው። ይሄን ያላወቀ ሰው በሚመጣ ንፋስ ሁሉ ይነዳል። ወይ ከሌ እኮ እንትን ነው ሲባል አዎ እንትን ነው ትላላችሁ። ለምን ከሌን መመዘኛ ሪፈረንስ እዚህ ውስጥ የላችሁ? ለምን ይመስላችኋል? ሳስተምር አለ እኮ መጽሐፍ ቅዱስ ከዚህ ላሳያችሁ መላችሁ። እዚህ ውስጥ የሌለ ነገር አይሆን። ከኔ ጋር ናችሁ? ህይወታችሁ ከፍታም ዝቅታም ያለው የገባችሁ የተገለጠላችሁ ትሩዝ ጋር ነው። ጌታ ኢየሱስ እንደነዛ ቆነጃጅት አላቃችሁም እንዳይላችሁ ህብረታችሁን ከሱ ጋር አጠንክሩ። ዘመናዊነት የመሰለ ነገር ብዙ ሰው እየገደለ ስላለ መንፈሳዊነትን ከውስጣችሁ ይመታና ያጠፋባችኋል። የነበራችሁን ፋየር ተራ ያረግባችኋል። ማገልገልና እግዚአብሔር ማምለክ የልምድ ይሆንና ይቀጥላል። የእግዚአብሔር ክብር የማይገለጥበት ዝም ብሎ ድካም ይሆናል።